ለሁሉም ወላጅ እንዲደርስ አድርጉልኝ። በኢትዮጵያ ስፖርት እድገት ውስጥ ወላጅ ከፍተኛ ድርሻ አለው። እኛ አሰልጣኞች በወላጆች እየተከዳን ነው። በሰው ልጆች በተስፋ ተሰቃይተናል። የኛም ብቻ ሳይሆን የልጆቻችን የነገ የሀገር ተስፋን ጭምር ነው የምታጨልሙት። ዛሬ አስረግጬ ነው የምናገረው። ወላጆች ልጆቻችሁ የእናንተ ቢሆኑም ወደ ስፖርት ቤት የምታመጧቸው በምክንያት ከጤና ከስነ ምግባር የልጆቻቸውን ፍላጎት ከማሟላት ባሻገር እኛ አሰልጣኞች ከስፖርት ማደረጃ ማህበራት ህጋዊ ፍቃድ አውጥተን በህጋዊ መንገድ ትውልድ እንገነባለን፣ እንቀርጻለን፣ ታዳጊዎችን እናፈራለን፣ ለሀገር ተተኪ እንዲሆኑ እንሰራለን። ለዛውም ከነጻ እስከ ዝቅተኛ ክፍያ በሚባል ደረጃ። በዚህ ሁኔታ ውስጥ በድንገት ለምንድን ነው የምታስቀሯቸው? ለምንድን ነው የምትከለክሏቸው? ለምንድን ነው የምታስቆሟቸው? መነጋገር እየተቻለ ልጆች የጓደኛ የአካባቢ ተጽዕኖ እንዳለባቸው እያወቃችሁ እነዚህ ልጆች ከስፖርት ቤቶች ወዴት እንዲሄዱ ነው የምትፈልጉት? እናንተ ከምታስቡት በላይ ልጆቹ ሰው ለመሆን ላብ፣ ጊዜ፣ ጉልበት፣ ደም ጠብ አድርገው እየለፉ እየጣሩ ነበር። ስፖርት ስላስቆማችኋቸው የሚስተካከሉ አንደኛ የሚወጡ የሚመስላችሁ ከሆነ ተሳስታችኋል። ለዘላለም እንዲጣሏችሁ ነው ያደረጋችሁት። ምክንያቱም ከትምህርታቸው ውጪ ከሚወዱት ነገር ስላስቆማችኋቸው። ዛሬ በዓለም ላይ በስክሪን የየሀገራቸውን ባንዲራ የሚይዙ ሁሉ በወላጆቻቸው ድጋፍና ብርታት ነው። ለምሳሌ ታዳጊዎች መንግስት ፕሮጀክት ይይዝልናል። እድሜ ምርመራ አድርገው በፌደራል ደረጃ ይያዛሉ፣ ይደገፋሉ፣ ይረዳሉ። አንድ ክለብ የእናንተ ልጅ በዚህ ልክ ካሳደገ በኋላ እናንተ ልጆቻችሁን እቤት የምታስቀምጧቸው ከሆነ እመኑን ችግር ያለው እናንተ ጋር ነው። ነገ ለውድድር መንግስት እነዚህ ልጆች ሲፈልጋቸው የሚያጣቸው ከሆነ ያስተማሩን ብቻ ሳይሆን የሀገርንም የልጆቻቸውን የነገ ተስፋ ነው ያጨለማችሁት። ምክር አለኝ። ልጆቻችሁ ወደ ትምህርት ቤት ይሄዱ፣ የሚወዱትን ስፖርት ይስሩ፣ ወደ እምነት ተቋማት ይሄዱ፣ ሂሳብ እንዲችሉ አድርጓቸው። በቃ ታገሷቸው። አመሰግናለሁ።